ሰላም ሰላም የዩቲዩብ ተከታታዮቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አንድ ምርጥ ቱቶር ይዤ መጥቻለሁ ብዬ አስባለሁኝ። እንግዲህ እናንተ እንደምትወዱት ተስፋ አደርጋለሁ። ምንድን ነው ቤስት ኤንድ አኩሬት መልቲሊንጓል ትራንስሌሽን ዩዚንግ ጉግል ኤአይ ስቱዲዮ ይላል ታይትሉ። እንግዲህ የተለያዩ ቋንቋዎችን ወደ ፈለግነው ቋንቋ በመተርጎም በቀላሉ ሀሳቦችን በመረዳት የምንሰራውን ስራ በአፍ መፍቻ ቋንቋችን እንድናቅ የሚረዳ ነው። ከዚህ ቀደም ጉግል ትራንስሌሽን ነበረ። ሌሎችም እነ የኤአይ ቱሎች አርቲፊሻል ኢንቴሊጀንስ ቱሎች ወይም ፕላትፎርሞች እና አፖች ነበሩ። እነ ቻት ጂፒቲ፣ ዲፕሲክ፣ ጂማይን 2.0 ፍሌሽ ነበረ። አሁን ደግሞ ጉግል ኤአይ ስቱዲዮ የሚባል በጣም ምርጥ እና ቋንቋዎችን በፍሬዞችን የተለያዩ አስቸጋሪ የሆኑ ቃላቶችን በትክክለኛና አክሬት ወደሆነ ቋንቋ ይቀይርልናል ማለት ነው። እንግዲህ ሌሎች ቋንቋዎችን እንደ ፍረንች፣ አረቢክ፣ ስፓኒሽ የሆኑ ቋንቋዎችን ወደ እንግሊዝኛ ከእንግሊዝኛ ወደ አረቢክ ከአረቢክ ወደ እንግሊዝኛ በመቀየር መጠቀም እንችላለን ማለት ነው። እንዲሁም ኢትዮጵያ ቋንቋዎች ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ ሶማሌኛ፣ ወደ ትግረኛ፣ አፋረኛ፣ ኦሮሞኛ፣ ከአማርኛ ወደ ኦሮሞኛ እየተረጎምን እንዲህ በቀላሉ በአፍ መፍቻ ቋንቋችን እንድንረዳውና ሀሳቡን እንድንረዳ የሚረዳን ምርጥ አፕ ነው። በትክክል በነገራችን ላይ ይሄ በጣም ከጉግል ትራንስሌሽን ለየት ባለ መንገድ በማብራራት እና እንድንረዳው ቃላቶች አንዳንድ ቃላቶችን ግድፈቶችን በጉግል ትራንስሌሽን ከተረጎምን በኋላ አንዳንድ ኤዲቲንግ ስራ እንሰራ ነበረ። ይሄ ግን በጣም የተቀራረበና አኪሬት የሆነ ስራ ይሰጠናል ማለት ነው። እንግዲህ ይህን ስንሰራ ጉግል ትራንስሌሽን እና ጉግል ኤአይ ስቱዲዮን ጎን በጎን በማድረግ በመነጻጸር እናያለን ማለት ነው። ይህንን ሚኒማይዝ አድርገውና ወደ ጉግል ክሮም ልሄድ ማለት ነው። ክሮም ብራውዘርን ከፍትና እዚህ ጋር አዲስ ታብ ከፍቼ ቀጥታ የመጀመሪያውን ከዚህ ቀደም የምትጠቀሙ ከሆናችሁ ከዚህ ቀደም የፈለጋችሁትን ቋንቋ ወደ ፈለጋችሁበት ቋንቋ ለምሳሌ ከእንግሊዝኛ ወደ ኦሮሞኛ፣ ወደ አፋረኛ፣ ወደ ሶማሌኛ እንዲሁም ወደ ተለያየ እንደምታውቁ ቋንቋ እየተረጎማችሁ ትጠቀሙ ነበረ። እኔ ከእንግሊዝኛ አብዛኛውን ጊዜ ከእንግሊዝኛ ወደ አማርኛ በአፍ መፍቻ ቋንቋዬ እየተረጎምኩ ለመረዳት የምሞክርበት አጋጣሚ ያለ ብዙ ጊዜ የምተረጉምበት ነው። የተለያዩ ማንዋሎችን በአፍ መፍቻ ቋንቋ ለመረዳት እያደረኩበት የነበርኩበት ነገር ነው ያለው። ሌሎችም እንግዲህ ከዚህ ቀደም ብዙ አብዛኛውን ጊዜ ትራንስሌት የሚደረጉት ብዙ ቋንቋዎችን በጉግል ትራንስሌሽን ነበረ። አሁን ግን ጉግል ኤአይ ስቱዲዮ በጣም እንደኔ በጣም ቤስት የሆነ እና ግልጽ ቋንቋዎችን በደንብ አብራርቶ ቃላቶችን በደንብ አብራርቶ የሚያሳይ ነው እና እዚህ ላይ አሁን የመጀመሪያው ትራንስሌት ጉግል ትራንስሌሽን ትራንስሌት እንግሊዝ ቱ አማሪክ የሚለውን ልምረጥና ኦኬ ልበለው። ያው እንደ ኢንተርኔታችሁ ፍጥነትና ዝግመት ያው ሊዘገይባችሁ ይችላል። ከዛ የመጀመሪያውን እዚህ ጋር የመጀመሪያውን ሊንክ ልክፈተው። መጀመሪያውን እዚህ ጋር እንደምታዩት አማሪክ ቱ እንግሊዝ ብሎ ያስቀምጦልኛል። ይህ አንዱ ነው። ሌላው አሁን በጣም የተሻለና ምርጥ ነው ብዬ እንደኔ እናንተም አይታችሁት እንደምትወዱት አልጠራጠርም። ጉግል ኤአይ ጉግል አርቲፊሻል ስቱዲዮ የሚባል ነው። ጉግል አርቲፊሻል ኢንተለጀንስ ስቱዲዮ የሚባለው ጉግል ኤአይ ስቱዲዮ የሚባል ነው። ይህ ፕላትፎርም ነው። የመጀመሪያውን ልክፈተው። እነዚህን ልዝጋቸውና ከዛ የሆነ ቴክስት ጀነሬት እንዲያደርግልኝ በዲፕሲክ እንደነገርኳችሁ በዲፕሲክም ቻትጂፒቲ መተርጎም ይችላል። ጉግል ጂማይን 2.0 ፍላሽም መተርጎም ይችላል። እነዚህን ነው እኔ ለናጽር የምፈልገው አሁን ጉግል ትራንስሌሽን እና ጉግል ኤአይ ስቱዲዮ ነው አሁን እኔ መነጻጽርላችሁ። እዚህ ጋር ሁለቱ ናቸው። እንግዲህ ይሄኛው ቀጥታ ምንድነው የምለው እዚህ ጋር ትራንስሌት
ትራንስሌት እንግሊሽ ቱ አምሃሪክ ብዬ ከዛ ረን እለዋለሁኝ። ሬዲ ይሆንልኛል። ፕሊዝ ፕሮቫይድ እንግሊሽ ቴክስት ነው የሚለኝ እዚህ እንግሊዝኛ ቴክስቱን እዚህ ላይ ስጠኝ ነው የሚለኝ። እዚህ ላይ ታይፕ ሳምቲንግ ነው የሚለኝ። ምንድን ነው የማደርገው? እዚህ ጋር አብረን የአይ ቱሎችን ምናልባት ከዚህ ቀደም እነዚህ አልተጠቀማችሁ ከሆነ እዚሁ አብረን እየተማማርነው እንድንሄድ ዲፕሲክን ላሳያችሁ። እዚህ ዲፕሲክ ይሄ ኤአይ ቱል ነው ወይም ፕላትፎርም ነው። ፕላትፎርም ነው ይሄ ቱል ነው ሳይሆን ፕላትፎርም ነው። እዚህ ጋር መጥቼ የሆነ ቴክስት ጀነሬት እንዲያደርግልኝ ልስጠው። ሶይል ዋተር ሶይል ኤንድ ዋተር ኮንዘርቬሽን ቴክኖሎጂ ልበለው ልበልና ልስጠው። ይሄንን የሆነ ቴክስት ጀነሬት ያደርግልኛል ዲፕሲክ። ይሄ የኤአይ ወይም አርቲፊሻል ኢንተለጀንስ ፕላትፎርም ነው። ይህን ቴክስት ጀነሬት አደረገልኝ። ይህንን አሁን ወደ ፈለግነው ቋንቋ መተርጎም እንችላለን። አሁን ወደ አማርኛ እንዲተረጉምልኝ ነው ፈልገው ወደ አማርኛ። እናንተ በፈለጋችሁት ቋንቋ ብትፈልጉ አረበኛ፣ ብትፈልጉት ፍረንች፣ ብትፈልጉ ጀርመኒ፣ ብትፈልጉ ኦሮሞኛ፣ ብትፈልጉ ትግረኛ የፈለጋችሁትን ወደ ፈለጋችሁ ቋንቋ መተርጎምና መረዳት ትችላላችሁ። ይህን ቴክስት ቀጥታ ኮፒ ላድርገውና ልስጠው ተርጉምልኝ ብዬ ማለት ነው። ይህን ኮፒ አድርጌ መጀመሪያ ለጉግል ኤአይ ስቱዲዮ ልስጠው እዚህ ጋር አንጥቼ ማለት ነው። ከዚህ በኋላ እዚህ ጋር ፔስት ካረኩ በኋላ ራል በለው እንደምታዩት እዚህ የተረጎመልኝ ነው። አሁን እዚህ ጋር ተርጉሞ ጨርሷል። ኢምፖርታንት ኖትስ እና ትራንስሌሽን ቾይስ ይላል። ቴክኒካል ተርምስ ሳም እንግሊሽ ተርምስ ዳዝ ኖት ሃቭ ዳይሬክት ዩኒቨርሳል አክሴፕትድ አማሪክ ኢኩይቫለንት ይላል። ቀጥታ ከአማርኛ ጋር ኢኩይቫለንት የሆነ ቋንቋዎች ላይኖሩ ይችላሉ። እነዛን ሁሉ አሁን ከጉግል ትራንስሌሽን ይልቅ ይሄኛው ትንሽ የተቀራረበ ትርጉም ይሰጠናል ማለት ነው። I have tried to use most common and understandable translation ያብራራልናል። እዚህ ራሱ አብራርቶ ነው በቃ በደንብ ያብራራልናል። የማይቀራረቡትን ነገሮች እንዴት አድርጎ በዛው በእንግሊዝኛ እንደሚያስቀምጣቸው ሁሉ ያሳየናል ማለት ነው። እዚህ ጋር ወደ ልምጣና ወደ ትርጉሙ አፈርና ጥበቃ ቴክኖሎጂ ብሎ እንትን አለን። አፈርና ጥበቃ ቴክኖሎጂ የአፈር ጤንነትን ለመጠበቅ የአፈር መሸርሸርን ለመከላከል ዘላቂ የመሬት አጠቃቀምን ለማበረታታት ያለሙ የተለያዩ ተግባራትን፣ መሳሪያዎችን፣ ቴክኒኮችን ያጠቃልላል ይለናል። ይሄ አሁን ይሄ ጉግል ኤአይ ስቱዲዮ ነው የተረጎመልን ማለት ነው። እስኪ ደግሞ ወደ ጉግል ትራንስሌሽን እንሂድ። እዚህ ጋር እንጣና ቴክስቱን ፔስት ልበለው። ይህን ከዚህ ቀደም ሁላችንም ስንጠቀመው የነበረ ነው። ሶሪ ይህን እንግሊዝኛን ስላላልኩት ነው። እና ይሄኛውን ታጥፋው። እዚህ ጋር እንደምታዩት አፈርና ጥበቃ ቴክኖሎጂን የአፈር ጤናን ለመጠበቅ የአፈር መሸርሸርን ለመከላከል እና ዘላቂ መሬት አጠቃቀምን ለማስፋፋት የታቀዱ አሰራሮችን፣ ቴክኒኮችን ያጠቃልላል ይላል። ምናልባት እዚህ ላይ ምንም የቃላት ልዩነት ላይኖራቸው ይችላል። አሁን ዋናው ነገር አንዳንድ ልዩነቶችን እንይ።
እዚህ ጋር እንምጣና ወንዝ ዳርቻ መከላከያ ወይም ሪፐሪያን በፈርስ የሚባል የውሃ ፍሰትን ለመቆጣጠር እና የአፈር መሸርሸርን ለመከላከል በውሃ ዳርቻ ላይ የእጽዋት ክልሎችን መትከል ይላል እዚህ ጋር እንደምታዩት ማለት ነው። ይሄ በጉግል ኤአይ ስቱዲዮ የተተረጎመ ትርጉም ነው። ይሄ ትርጉሙ ማለት ነው። ወደ ጉግል ትራንስሌሽን እንሂድና እንየው። ይህንኑ ማለት ነው። ጉግል ትራንስሌሽን እንሂድና ይሄ ሁለተኛው ላይ ማለት ነው እንደምታዩት ይሄ በአፈር መሸርሸር መቆጣጠሪያ ቴክኖሎጂ ከሚለው ላይ ሁለተኛው ላይ እንሂድና ወደ ጉግል ትራንስሌሽን እንሂድ። ጉግል ትራንስሌሽን ላይ ስንሄድ እዚህ ጋር ሁለተኛው ማለት ይሄ ነው። የተፋሰሱ ቋጥኞች ይላል። ተመልከቱት እዚህ ጋር ማለት ነው። የተፋሰሱ ቋጥኞች እንግዲህ የተፋሰሱ ቋጥኞች ይልና ውሃዎች ዳር ያሉ እጽዋቶች የውሃ ፍሳሽን ለማጣራት እና የአፈር መሸርሸርን ለመከላከል። ይሄ እንግዲህ በጣም ኤዲቲንግ የሚያስፈልገው ነው ማለት ነው። እንደምታዩት እዚህ ጋር ማለት ነው። ይሄ ምንድን ነው? ሌሎችንም ከዚህ ቀደም በጉግል ትራንስሌት ስናደርግ የኤዲቲንግ ስራ እየሰራን ነው። አብዛኛው ትራንስሌት ካደረግን በኋላ ኤዲቲንግ ስራ እንሰራ ነበር ማለት የማስተካከል ስራ እንሰራ ነበር ማለት። ጉግል ኤአይ ስቱዲዮ ግን ይህን ነገር ያስቀራልን መንገድ ነው ያለው ማለት ነው። አስቀርቶልናል ማለት ይቻላል ማለት ነው። ወደ እዚህ ጋር እንሂድና አሁንም ጉግል ኤአይ ስቱዲዮ ጋር እንሂድና እንደምታዩት ሁለተኛው ላይ ነው ያለ ነው። ቸክ ግድቦች ወይም ቸክ ዳምስ። ቸክ ግድቦች ማለት ቦረቦር አካባቢ የሚሰሩ ቸክ ዳሞች ማለት ነው። ይሄ እንደምታዩት ቸክ ግድቦች ወይ ቸክ ዳምስ ብሎ በእንግሊዝኛውም በአማርኛውም አስቀምጦልናል ማለት ነው። ይህንን እንሂድና ሶስተኛው ነው። ከዚህኛው ሶስተኛው ወደ ጉግል ትራንስሌሽን እንሂድ። ይህን እያያችሁን ነው። እዚህ ጋር ያለው ልዩነት እዩት። ይህ ቸክ ግድቦች ብሎ ነው እዚህ ያስቀመጠልን የውሃ ፍሰትን ለማዘግየት እና መሸርሸርን ለመቀነስ በጉድጓዶች ወይም በጅረቶች ውስጥ የሚገነቡ ትናንሽ ግድቦች ይለናል። ይህን ይዘን እንሂድ። ቀጥታ ወደ ጉግል ትራንስሌሽን እንሂድና እንየው ማለት ነው። ይሄ ነው የተፋሰሱ ቋጥኞች ይላል። እንግዲህ አስሙት። ማነው ግድቦችን ይፈትሹ የውሃ ፍሰትን ለመቀነስ የአፈር መሸርሸርን ለመቀነስ በጅረቶች ወይም በጅረቶች ደግሞ ማነው ውስጥ እየተገነቡ ትናንሽ ግድቦች። ይሄ በጣም እንግዲህ ተመልከቱ እዚህ ጋር ማለት ብዙ ነገር ካየን በጣም ጉግል ኤአይ ስቱዲዮ ብዙ ድካሞችን ቀንሶልናል ማለት ነው። ብዙ ድካሞችን ቀንሶልናል ማለት ነው። ይሄ በጣም ኤዲቲንግ ላይ ስንቸገር የነበረውን በጉግል ትራንስሌት ካደረግን በኋላ ወደ አፍ መፍቻ ቋንቋችን ወይም ወደምንፈልገው ቋንቋ ትራንስሌት ካደረግን በኋላ እንደገና ኤዲቲንግ ስራ እንደገና እንሰራ ነበር ማለት ነው። ይሄ ግን ብዙ ድካሞችን የቀነሰልን መንገድ ነው ያለው ማለት ነው። ሌሎችንም ማየት እንችላለን። ብዙ ነገሮችን ማየት እንችላለን። ሌሎችም ማለት ነው። እስኪ ደግሞ ዝቅ ብለን እንይ። የሶስተኛ አፈር ጤንነት ክትትል አስተዳደር ነው የሚለው። የአፈር ምርመራ፣ የተራራቀ እርሻ ወይም ፕሪሲሽን አግሪካልቸር የሚባለው አፈር ማሻሻያዎች፣ ሶይል አሜንድመንት፣ ባዮቻ። ይህን እስኪ እንየው ምናልባት ልዩነት እንዳለው ሶስተኛው ላይ እንሂድና ሶስተኛ የአፈር ጥራትን ለመገምገም እና ለማሻሻል የላቀ መሳሪያዎች፣ ዘዴዎች። የአፈር ምርመራ ይሄ የአፈር ምርመራ ነው። ትክክለኝነት ግብርና ፕሪሲሽን አግሪካልቸር ነው። የአፈር ማሻሻያ ባዮቻ ይሄ ብዙም እንትን የለውም። የአፈርና የሰብል አስተዳደርን ለማመቻቸት ጂፒኤስ ዳሰሶች ዳታ ትንታኔ መጠቀም ነው የሚለው። ይሄ ብዙም ልዩነት ላይኖረው ይችላል። እዚህ ምን የሚለው የተራራቀ እርሻዎች ፕሪሲሽን አግሪካልቸር የአፈርን የሰብል አስተዳደር ለማሻሻል ጂፒኤስ እና ዳሰሶችን ሴንሰር የውሂብ ትንታኔዎችን መጠቀም ነው የሚለው። ይህም ኦልሞስት ተመሳሳይ ነው።
ይሄ ማለት ነው። ብዙም እንትን የለውም። ሌላ አሜንድሜንት እዚህ ጋርም ጉግል ትራንስሌሽን ላይም የአፈር ማሻሻል የአፈርን አወቃቀርና ለምነትን ለማሻሻል ኖራ፣ ጂፕሰም፣ ኦርጋኒክ ኩስ መጨመር ነው የሚለው። ይሄ ብዙም ነገር ግን አንዳንድ በጣም የሚያስቸግሩ ቃላቶችን በደንብ አድርጎ እንትን ያለንም ማለት ነው የተረጎምልንም ማለት ነው። አራተኛው ጋር እዚህ የጠብታ መስኖ ድሪፕ ኢሪጌሽን እስኪ እንየው እዚህ ጋር አራተኛው ጋር እንሄድን ወረድ ብለን የሚንጠበጠብ መስኖ እንግዲህ ያው በእርግጥ ተማሳይ ግን የጠብታ መስኖ ነው። በቀጥታ ራሱ እኛ የምንጠቀመው የጠብታ ድሪፕ ኢሪጌሽን የጠብታ መስኖ ነው። እዚህ ጋር እንደምታዩት ፈሳሹን እና ትነቱን ለመቀነስ ውሃን በቀጥታ ወደ ተክሎች ስሮች ማድረስ ነው የሚለው ትክክል ነው። በእርግጥ የሚንጠበጠብ መስኖ ሳይሆን የጠብታ መስኖ የሚለው ቃል በደንብ ይስማማዋል ማለት ነው። ጠብታ መስኖ የውሃ ፍሰትን ትነትን ለመቀነስ ትርጉማቸው ጋር ብዙ እንትን ባይኖረውም የቃላት አጠቃቀሙ ግን የተሻለ ነው ማለት ነው። ውድ የዩቲዩብ ተከታታዮች እንግዲህ አንዳንድ ነገሮች እስኪ ደግሞ እዚሁ ላይ አማርኛን ወደ እንግሊዝኛ እስኪ አንዳንድ ቃላቶችን ላሳያችሁ እዚህ ጋር ማለት ነው። ትራንስሌት በልና እዚህ ትራንስሌት አማሪክ ቱ እንግሊሽ እዚህ ጋር እንሄድና የዛሬው ቀን ደባሪ ነው የሚለው። እስኪ ይህንን ልውሰድና ልስጠው ኮፒ አድርጌ ለጉግል ኤአይ ስቱዲዮ ልስጠው ይሄንን ቱዴይስ ዴይ ኢዝ ቦሪንግ ቱዴይ ኢዝ ኤ ቦሪንግ ዴይ ብዙ አማራጭ ቱዴይ ኢዝ ኤ ደል ቱዴይ ኢዝ ዲፕሬሲንግ በጣም ያብራርቶ ነው በቃ ማለት ነው የሚሰጠን ማለት ነው። እስኪ ወደ ጉግል ትራንስሌሽን እንሄድ። ይህንን ጉግል ትራንስሌሽን ላይ እንሄድና ይህን ስጠው እስኪ ይህን ላጥፋው። አማሪክ ቱ እንግሊሽ አያችሁት? ቱዴይ ኢዝ ባድ ዴይ እኔ መጥፎ ቀን ነው የሚል ነገር አይደለም። የዛሬው ቀን ደባሪ ቀን ነው ያልኩት። ቱዴይ ኢዝ ባድ ዴይ በጣም መጥፎ ቀን ነው ብሎ ዛሬ እዚህ የተረጎመልኝ ማለት ነው። ሌሎችም ውድ የኢትዮ ተከታታዮች በደንብ ያያችሁ ትራንስሌት ስታደርጉ በጣም ድካማችን የሚቀንስ እና የኤዲቲንግ ኤረሩን የኤዲቲንግ ስራዎችን የሚቀንስልን ስለሆነ እንደምትወዱት ተስፋ አደርጋለሁ። ለዛሬው ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት። ቻው።